መኖር አይችልም እንዴ? አቤት ድምፁ እየበጠበጠኝ ነው። ስለዚህ ዝጋዋ። አንቺ ራሱ ለምን አትዘጊ? አንተ ዝግት በል እዛው። በሚችልኛውን አትወጪ። ኧረ እባክህ እንተያያለን። ኧረ ራሱ ሰርበኝ ማን እንደሚመጣ አሁን ሴትዮዋ ላርፋለች። ሴትዮ አቤት ዲሊቨሪ ነበር፣ ኦንላይን ምግብ አዘው ነበር። እኔ ተሳስተ ኧረ አልተሳሳትኩም። በሎኬሽኑ ነው የመጣሁት። የከፈሉበት ደረሰኛል 4500 ብር። ለዚህ ምግብ 4500 ብር ማለት አስታወስከኝ። ቅድም ያዘዝኩት ነው። እኔ እኮ ትንሽ ስትቆይብኝ ጊዜ በላ ትንሽ መንገድ ዝግ ስለነበረ ነው የዘገየ ነው። ከዛ ላይ ያዘዙት ምግብ ትንሽ ለየት ያለ አሰራር ስለሚፈልግ ጊዜ ወስዷል። 4500 ብሩን በካሽ ሰተኸኝ ይህን ነገር መመለስ አይቻልም። ከዛ ደንበኛችን የተቆረጠ ሪስት መመለስ አይቻልም። ታም እንጂ እንደዛ አይነት አሰራር ጀመራችሁ። በጣም የሚገርም ነው። መቼም በረሃብ 4500 ብር ነው እንጂ። እሺ አመሰግናለሁ። እሺ ምንም የደረሰኝ ምግብ የለም እያልኩሽ እኮ ነው። አትቀልዱ አቦ። የት ብለሽ መጀመሪያ ደረጃ የላክሽው? ቅርታ ደንበኛችን የላኩልን ሎኬሽን የሚጠቁመው 15 ላይ ነበር። እኔ እኮ ቁጥር 16 ነኝ። አይ ኖት አይ ሊቭ ዚስ ካንትሪ አይ ኖ። በድጋሚ ይቅርታ። ምንም እኔ ይቅርታ አይጠቅመኝም። በአሁኑ ሰዓት አሁኑኑ ደግመሽ እንድታዥልኝ እፈልጋለሁ። አዝናለሁ ደንበኛችን፣ ትዕዛዝ መቀበል አቁመናል። ኦ ማይ ጋድ what can I do? What I say? This lady, I don't know. Why not I leave this country? Oh my god, oh my god, oh my god. የነፃ ምግብ ደግሞ እንዴት ይጣፍጣል! I remember now. ለካ አጅሬ ወስዶት ነው። ረስቼ እኮ ነው። ኧረ ጌታዬ እንደው ምን አድርጌልህ ነው? ኧረ በምን ስራዬ ነው? አሁን ደግሞ መጠጡን ይዞ ማን የመጣው? አይ እሺ፣ የእኛ ጦር ሜዳ አሁን ደግሞ ምን ቀረሽ? ምግብ አዝዤ ነበረ ዴሊቨሪ ተሳስተው አንተ ጋር አምጥተዋልና መልስልኝ። የምን ምግብ? ኧረ እኔ ምግብ የሚባል ነገር አላየሁም። እባክህን የራስ ያልሆነ ምግብ አይጠቅምህም። መልስልኝ። ጠቀመኝ እኮ። ማነው? አላየሁም፣ አልመጣም አልኩሽ እኮ። እየለመንኩ ነው። መልስልኝ። ለአንተም አይጠቅምህም። የፈለከውን ያህል ብር እከፍልሃለሁ። 4500 ብር በቃ። በይ ለማንኛውም የኔ እናት እኔ ምንም ነገር አላየሁም ብዬሻለሁ። ይኸውልህ ውሻዬ በራብ ትሙትና ፍርድ ቤትም እገትርህ። ይህንን እወቅ። አልገባኝም። ምን? ውሻዬ በራብ ትሙትና ፍርድ ቤትም እገትርህ። ይህንን እወቅ። ለውሻዬ በምርጫዋ የታዘዘ የተፈጨ አጥንትና የኩባ እንቁራሪት ነው። በላው